ልዩ ፍጥረት ከዕለታት በአንድ ጊዜ በንጉሥና በልዕልት የሚመራ ግዛት ነበር። ልዕልት ፍሎሪት ትባላለች። ይህች ልዕልት በጣም ጠንካራ፣ ደግ፣ ሩሩህና በጣም ብልጥም ነበረች። የግዛቱ ነዋሪዎች ልዕልቲቱን በጣም ይወዷታል። በጣም የተረጋጋች፣ አስተዋይ መሆኗ ያስገርማቸው ነበር። ለዚህም ምክንያት ልዕልት ፍሎሪት አንድ ሚስጥር ነበራት። ሲበዛ ጠንካራና ብልህ ሴት ናት። ልዕልቷ ለ2 ሰዓት ያህል አትክልቶቹን በጓሮ ትንከባከባለች። ሁሌም ትጎበኛቸዋለች። ይህም የአትክልቱ የግሏ ቦታ ስለነበር በጓሮውና በአትክልቶቿ ልዕልት አልነበረችም። ጓሮቿን በምትጎበኝበት በ2 ሰዓት ውስጥ የልዕልት ልብሷንና አክሊሏን አታደርግም። ጋርዶቿም ካጠገቧ ዞር ይሉላታል። አበባዎቹን በጣም ነው የምትወዳቸው። ልዕልት ፍሎሪት ስለዚህ ሚስጥሯ የምታውቀው እሷ ብቻ አልነበረችም። ንጉሡም ተደብቆ ይከታተላት ነበር። ስለዚህም በጣም ያስጨንቀዋል። አሁን ልጄ ማግባት አለባት። እሷን የሚረዳትና ስለ እሷ ያለውን ነገር ሁሉ የሚቀበል ሰው ያስፈልጋታል አለ ንጉሡ። እሺ፣ እሷ እኮ ልዕልት ነች፣ ልዑል ይገኝላታል አለው ጠባቂው። ይህን ያህል ቀላል አይመስለኝም። እሷ እኮ ልዕልት ብቻ አይደለችም። ለሁሉም ለመላው ግዛቱ ተናገር። ልዕልቲቱ አበባ ትወዳለች። አበባ የሚወድና ይዞላትም የሚመጣ እናም ልቧን የሚያሸንፍ ሰው መገኘት አለበት። ከዛ ያገባታል። ለተስማማች ማለት ነው አለ ንጉሡ በድጋሚ። ንጉሡ ልዕልቷ የሚያስጨንቃትን ነገር ለማንም ተናግሮ አያውቅም። ሌላ ግዛት ያሉ ልዑሎች በሙሉ ተጠሩ። ከዛም ሁሉም መወዳደር ጀመሩ። ልዕልት ሆይ፣ ልብሽን ላሸንፍ ነው የመጣሁት አለ አንድ ልዑል። ልዑል ሆይ፣ የተሳሳተ ቦታ ላይ ነው የተገኘው። ውድድሩ እኮ ከ7 ወር በኋላ ነው የተባለው አይደለም እንዴ ብላ ሾፈችበት። ብዙ ልዑሎች ብዙ ነገር ሞከሩ። ነገር ግን ልዕልት ፍሎሪት ምንም አልተደሰተችም። ልዕልት ሆይ፣ በሙሉ ልቤ ተቀብዬሻለሁ። ፀሐይዋን ላንቺ ነው የማወርድልሽ። ከዛ ደግሞ ጨረቃ ላይ ወስድሻለሁ። ልብሽንም ማግኘት እፈልጋለሁ አለ ሌላ ልዑል። ታዲያ ፀሐይዋን ምን ልናረጋት ነው ወደ ጨረቃ ከወሰድከኝ ብላ ቀለደችበት። እንደዛ እንኳን አላሰብኩም። ሮዝ እነሱን እንደምትመስዩ ብሎ ጽጌረዳ አበባ ወጣላት። ወይኔ የሚያሳዝን አበባ! እንዴት ብትደፍር ነው አበባውን የምትቆርጠው? እስኪ ሌላ ነገር እንኳን አታመጣም? ጠባዮች ጽጌረዳውን ውሰዱና በቦታው ላይ ትከሉት ብላ ተናደደች። በቀጣዩ ቀንም ልዕልት ፍሎሪት የአትክልት ስፍራዎቹ ጋር ተቀምጣ ነበር። ከዛም ትላንትና ልዑሉ በቆረጠው አበባ እያጉረመረመችም ነበር። አበባዎቹ ግን የሆነ ቦታ ላይ ይንቀሳቀሳሉ። እንዴ ምንድነው እዛ ጋ? ራስን አሳይ አለች። አሃ ሃይ ሲላት፣ እንዴ ማነህ ብላ ጠየቀችው። ፔክሲ ይባላለሁ። ስለ ፔክሲ አልሰማሁም እንዳትይ ብቻ አላት። አዎ ፔክሲ ምን እንደሆነ አውቃለሁ፣ ነገር ግን እንዴት እዚህ ልትመጣ ቻልክ አለችው። በድጋሚ በርሬ ነዋ ሲል መለሰላት። ማለቴ እኮ ይህ የአትክልት ቦታ ድብቅና ማንም የማይገባበት ቦታ ነው። ይሄ እኔ ብቻ ነው። እንዴት ልትገባ ቻልክ? ለንጉሡ ነው አመለከተው አለችው። ምን? ኧረ ተይ። እሺ ተሳስቻለሁ፣ ይቅርታ። በዚህ ጉዳይ ደግሞ ለምን እናጨናንቀዋለን ንጉሡን? ለራሱ ስለ ልዕልቷ በጣም ተጨንቋል አላት። ልዕልት ፍሎሪትም ልዕልት መሆኗን መናገር አልፈለገችም፣ ደበቀችው። እናም የልዕልቷ ሠራተኛ መሆኗን እንዲያውቅ አደረገች። ፒክሲውም ስለ ራሱ ግዛት ማውራት ጀመረ። ስለ ውሃው፣ ፏፏታቸው፣ ስለሚያምረው ጫካ ነገራት። ልዕልት ፍሎሪትም ደስ ብሏት ነበር። ታሪኳን ስታዳምጥም ቆየች።
ሌልት ፍሎሬትና ፒክስሉ በየቀኑ መገናኘት ጀመሩ። ስለ ታሪካቸውን ማውራትን ጀመሩ። ፒክሱም ሁል ጊዜ በሚገርም ነገር ሌልት ፍሎሬት አበቦችን እንዴት እንደምትወዳቸው ያውቋል። ሌልት ፍሎሬት አበቦችን ሁል ጊዜ ታወራቸዋለች፣ ፈገግም ትልላቸዋለች። ፒክሱም እንደዚህ አይነት ሰው አጋጥሞት ስለማያውቅ በጣም ገርሞታል። ነገር ግን ፒክሲው ሲያልፍ ጠባቂዎቹን እየረበሻቸው ነበር በድምፁ። ከዛም ታሰረና ንጉሡ ፊት ቀረበ። ፒክሲው ግን ሌልት ፍሎሬትን ሲያያት አይኑን ማመን ነው ያቃተው። ኦ ምን አይነት ጅል ነኝ! ስሟን እንኳን አልጠየኳትም። እሷ ሌልት ፍሎሬት ነች። ይህንን ፍጥረት በጓሮ ውስጥ ነው ያገኘነው አለ ጠባቂው በዚህ መሃል። ፍጥረት አይደለም ፒክሲ እኮ ነው እሱ። እንደዚህ ነው እንዴ በቃ አመራርህ? አለች ሌልቲቱ። ይቅርታ አድርጊልኝ ሌልት አለ። በሌልቷ ትእዛዝም ከታሰረበት እንዲፈታ ተደረገ። ፒክሲውም ከሁሉም በተሻለ ሌልቲቱን በደንብ እንደሚያውቃት ማሳየት ፈለገ። ነገር ግን ሌልት ፍሎሬትና ፒክሲው ሚስጥራቸውን መደበቅ ነበረባቸው። ፒክሲውን እንዳመጣችሁት በሰላም ወደ ቤት መልሱት አለች። ምን? እንደዚህም አይደለሽም፣ እንደዚህ አይነት ሌልትም አይደለሽም አለ ፒክሲው። ፒክሲዎች እኮ መብት አላቸው። እኔ ለራሴ ልዑል ነኝ። ቤተ መንግሥታችሁ ድረስ እስከመጣሁ ድረስ ደግሞ ለመወዳደር ብቃት እንዳለኝ አታስቢ አላት። አሃ ብለው ከሳቁ በኋላ ይህ ጅልነት ነው፣ ፒክሲ እኮ ነህ። እኛ እኮ ልዑሎች ነን። ሌልቷ የሚገባት እንደኛ አይነት ሰው ነው አለ አንደኛው ልዑል። እሺ ተፈቅዷል። ፒክሲው ልክ ነው። ጥሩ ልብ ያላቸው እነሱ የደግነት ልዑል ይሆናሉ አለ ንጉሡ። ሌልት ፍሎሬትን በጣም ገረማት። ፒክሲው ላይም አፈተተችበት። እናም ስላለፉት ነገሮችን ማስታወሰች። በአባቴ ተስማምቻለሁ። ብዙ ልዑሎች በዚህ ተገኝተዋል። ነገር ግን ፒክሲው ሲያወራ ራሱ በጥበብ የተሞላ ነው። ከማታ ድረስ ልቤን የሚያሸንፈውን ነገር ይዘህ እንድትመጣ ጊዜ ሰጥቻለሁ። እሱን ካደረክ ደግሞ ቃል እገባልሃለሁ አለችው። እዛ ውስጥ የነበሩት ልዑሎችና ሕዝቡ በጣም ደነገጡ። ፒክሲውም ሌልቲቱን የማግባት ዕድል ስለተሰጠው በጣም ደስ አለው። ሌሊቱን ሙሉ ወዲህ ወዲያ እያለ ፒክሲው ያሳለፉትን ጊዜ ያስታውስ ጀመር። አብረው የሚስቁትን፣ አትክልት የሚተክሉትን እናም የሚያወሩትን በሙሉ አስታወሰ። በጣም ንጹሕ እንደሆነች ሲያስብ ቆይቶ ሁሉንም አበቦች እኮ በጣም ነው የምትወዳቸው። ቆይ የትኛው አበባ ነው ልቧን የሚያሸንፈው? ኦ ቆይ እንዴት ይሄ ጠፋብኛል አለ። በቀጣይ ቀን ጠዋትም ንጉሡና ሌልቷ ሁሉም ሕዝብ ተሰበሰበ። የተከበራችሁ ንጉሥና ሌልት ሆይ ያገኘሁትን አበባ ይኸው አምጥቻለሁ። አሁን አሳያችኋለሁ የሌልት ፍሎሬትን ልብ የሚያሸንፍ ብሎ አበባዋን አወጣት። አበባውም የሚጠራው የሚደማው ልብ ተብሎ ነው። የማይሆን ነገር ነው። ይህ አበባ እኮ የሚበቅለው በክረምት ብቻ ነው። አዎ ደግሞ እኮ የታወቀ ሁሉም ሰው የሚያውቀው አበባ ነው ተባባሉ። ሌልቷ እኮ የተለየች ናት። እናም የተለየ አበባ ነው የሚገባት አሉ። እውነት ነው፣ የሚያድገው በክረምት ነው። ነገር ግን ከቤተ መንግሥቱ ኋላ ሲበቅል ያየው የለም፣ ያስተዋለውም አልነበረም። አስማታዊና የሚደማ ልብ ነው። እናም ልዑል ሆይ ማንኛውም ተፈጥሯዊ ነገሮች ከየትኛውም የተሻለና የሚበላለጥም አይደለም። ምክንያቱም ተፈጥሯዊ ነገር አይበላለጥም አለ። ይህንንም ሲናገር የምትበረዋ ልብ ወደ ላይ በረረች። እናም ብርሃናም ነገር ወጣ ከውስጧ። ከዛም ያበባው ብርሃን ከሌልት ፍሎሬት ላይ በማረፍ ሌልት ፍሎሬትን ወደ ትንሽዬ ፒክሲው ቀየራት። ንጉሡም ለሌልቷ ሌልት ብቻ እንዳልነበረች ማስረዳት። የፒክሲል አበባ ሌልትም እንደነበረች ነገራት። አንተ በጣም ጥሩ ምርጥ አስተሳሰብ ያለ ሰው ነህ
አለችው። ስላገኘሽ በጣም ደስ ብሎኛል። ክቡርነቷ በጣም ቆንጆና ጥሩ ልብ ያላት ነሽ አላት። አሃ አሁን እኔ መወደውን በደንብ አውቃል። እኔ ደግሞ አንተን በደንብ ካወቅኩ በኋላ ያኔ ወሰናለሁ አለችው። እሺ ብለው ተሳሳቁ። ፒክሲና ልዕልቲቱ ድምቅ ባለ ሰርግም ተጋቡ።